ጭንቀቱ የገዛ የ9 ዓመት ሕፃን ልጄን ነበረ አጥፊያት ግዳያት የሚለኝ። እውነት ሰሚ ሚካኤል ነህ ተብዬ ነው የመጣሁት። እውነት ተሰማ ከሆነ ብዬ ግድግዳው ስር ነው በጆሮዬ ነገርኩት። ቅዱስ ሚካኤል ሆይ የሰጠኸኝ አንተ ነህ፣ ያለኝም እሱ ብቻ ነው። በዓይኔ ምትክ እሱን ሰጠኸኝ። ስለምን እዚህ ፈተና ላይ ዳረከኝ? ያው ሆስፒታል ውስጥ ሆኜ የጭንቀት መድኃኒት ወስድ ነበር። መጣሁኝ የዛሬ 3 ወር። ይህን ጉድ ተሸክሜ ነበር የምኖረው። ከዛ በኋላ ግን እግዚአብሔር ይመስገን ያገኘሁትን እበላለሁ፣ ያገኘሁትን እጠጣለሁ። ሆዴ እንደ እንጨት ነበር የሚደርቅ። ከዛ በኋላ እግዚአብሔር ይመስገን ከዚያን እምነት ከጠጣሁ በኋላ ያገኘሁትን እበላለሁ፣ ያገኘሁትን እጠጣለሁ። በሆዴ በኩል ያለ ህመም የለም። እግሬን ነው የእግዚአብሔር ቤተሰቦች እንደምን አደራችሁ? እግዚአብሔር ስሙ ለዘላለም የተባረከ ይሁን። ለእኔ የደረሰ እግዚአብሔር ለሁሉ ሰው ይድረስ። ሰው የማያውቀው ልብስ ለብሼ ሲሄድ ሰው የምመስል ማንም የማይረዳኝ ብናገር ሁሌ በሽተኛ ነሽ አንቺ በቃ ያመኛል የምትይ ሰው ነሽ መባል ሰው ነኝ እኔ ማለት ነው። እና እኔ አንድ ቀን ባለቤቴ የሰማው በአጋጣሚ ልጄን ፀጉር ሊያስቆርጥ ሲል ፀጉር ቤት ነው የተነገረው እና በቃ ነገን አታድሪም እንሄዳለን ብሎ በአጋጣሚ ይዞኝ የመጣው ማለት ነው። መጣሁኝ እሑድ ዕለት ይዤ ሄድኩኝ። ሰኞ ዕለት ማርምነቱን ጠጣሁኝ። ከዛን ዕለት ሲያስመልሰኝ እንቁላል የሚመስል ነገር ሲያስመልሰኝ አዋልን። በማግስቱ ግን እንዳሉት ጉሮሮዬን ነው የከለከለኝ እምነቱን ማለት ነው። ከዛም ባለቤቴ በግድ ገፍተሽ አስገቢው ሲለኝ የግድ ገፍቴ ትንሽ ነገር ሲገባ በዛ አንዴ ጭልጥ አድርጌ የጠጣሁት ማለት ነው። ጥጥት አድርጌ ከተወሰነ ሰዓት በኋላ ማስመለስ ጀመረኝና አነቀኝ፣ በጣም አነቀኝ። ከተቀመጥኩበት ወንበር ላይ ወርጄ መሬት ላይ ነው የተቀመጥኩት። ምክንያቱም በቃ ጭንቅ ያዘኝ፣ በቃ ልሞት ነው አልኳቸው። ለባለቤቴ ሊገለኝ ነው፣ አንቆኛል፣ ምን እንደሆነ አንቆኛል ስለው አይዞሽ ሊወጣ ብሎ ነው፣ ዝም በይ ሊወጣ ብሎ ነው እያለኝ እንደሆነ እንዳረፋ ነገር ምናምን እየወጣ መጨረሻ ላይ አስመለሰኝ። ልጋግ ነገር አስመለሰኝና ጸበሉ በራሱ ወደ ታች ስለሚል ወደ ታች ሊለኝ ሲል እየሮጥኩኝ ሻወር ቤት ገባው ማለት ነው። ስገባ ከጉሮሬ ነው ተወርሮ ሽንት ቤት ውስጥ የገባብኝ። ይህን የሚያክል ነገር አፉፋ የሚመስል ስጋ ላይ አይታችሁ ከሆነ ድሮ አባቶች ግድግዳ ላይ ምናምን የሚለጥፉት የመሰለ ነገር እንደሱ ያበጠ እንደ አፉፋ ያባበጠ ነገር ተወርሮ ሽንት ቤት ውስጥ የገባው ማለት ነው። ዝቅ ብዬ አየሁኝና ከዛ ወደ ታች ሊለኝ ስለሆነ ቁጭ አልኩኝ ማለት ነው። ቁጭ ስል እሱ ወደ ላይ እያበጠ ነው የሚመጣው። ይህን ጉድ ተሸክሜ ነበር የምኖረው። ከዛ በኋላ ግን እግዚአብሔር ይመስገን ያገኘሁትን እበላለሁ፣ ያገኘሁትን እጠጣለሁ። ሆዴ እንደ እንጨት ነበር የሚደርቀው። ለባለቤቴ ልጆቼንም ሆዴ ንኩኝ ነው የምለው። እንደዚህ ሶፍት አይሆንም ሆዴ እንደ ከበሮ በቃ ውጥር ብሎ ደረቅ ነበር። ከዛ በኋላ እግዚአብሔር ይመስገን ከዚያን እምነት ከጠጣሁ በኋላ ያገኘሁትን እበላለሁ፣ ያገኘሁትን እጠጣለሁ። በሆዴ በኩል ያለ ህመም የለም። እግሬን ነው ለስንት ዓመት ሙሉ ከእግሬ ጋር ነበረ የሚያምን። የትኛውም ሐኪም ቤት ሄጃለሁ። አዲስ አበባ የተባለ ሐኪም ቤት ከትንሽ እስከ ትልቅ ጓደኞቼም የባለቤቴም ጓደኞቼ እዚህ ውስጥ አሉ የሚያውቁ የሚታዘቡ። ተሻላት እንዴት ናት አሁን ነው እንጂ የምባለው ደህና ናት ተብዬ አላውቅም። ደህና ናት እሷ ተብዬ አላውቅም። ተሻላት ነው የምባለው ሁሌ ማለት ነው። እና ቅዱስ ሚካኤል ደግሞ የቀረውን እሱ በምህረቱ በቸርነቱ እውነት ሰሚ ሚካኤል ነህ ተብዬ ነው የመጣሁት። እውነት ተሰማ ከሆነ ብዬ ግድግዳው ስር ነው በጆሮዬ ነገርኩት። ለማንም ሳለ እውነት ትሰማለህ በጆሮዬ ደብቄ ልንገር። እኔን ሰው አድርጋ አቁመኝ፣ ከሰው እኩል አድርገኝ። እንደ ጓደኞቼ ወጥቼ ልግባ፣ እንደ ጓደኞቼ ጫማ አድርጌ ልሂድ። መሄድ አልችልም፣ ማውራት አልችልም። አንድ ሰው ሲያወራ እኔን ይደክመኛል ቀድሞ ማለት ነው። ላወራ ፈልጌ ወሬውን አቋርጣለሁ፣ ምክንያቱም የሚረዳኝ ሰው ስላልነበረ ሁሉ ያመመኝ ስለሆነ ማለት ነው። ግን አሁን ቅዱስ ሚካኤል ምስጋና ይድረሰው፣ ሰማዕታቱ ምስጋና ይድረሳቸው፣ ደርሰውልኛሉ። ለእኔ የደረሰ ለእናንተ ይድረስ፣ ለልጆቻችሁ ይድረስ፣ ለቤተሰቦቻችሁ ይድረስላችሁ። እውነቴን ነው ልመሰክር ነው የመጣሁት። እኔን ያየ ሰው በሙሉ በእምነቱ ይጸናል። በእምነታችሁ ጽኑ። በእምነታችሁ እግሬን ትንሽ የሚያምን ደግሞ ድናለሁ። በቃ ጀምሮታል ሚካኤል። ፈጽሞ ደግሞ ለምቀጥለው ስመጣ ደግሞ ድኜ ለተአምር እናገራለሁ። በስውር የነገርኩትን እንዲህ ፈውሶኛል። በስውር ያወራሁት አለኝ ጨርሶ ይማረኝ፣ ለክብሩ እንድመጣ ይርዳኝ። እኔን የሰማኝ እናንተን ይስማ። አሜን አሜን። መቼ ነበር የመጡት? አይዞህ መቼ ነበር የመጡት?
3 ወር አመስግኑላቸው በእውነት። እህተ ማርያም እባላለሁ። ጭንቀት ነበረብኝ። የጭንቀት መድኃኒትም ወስድ ነበረ። ለረጅም ዓመት በሆስፒታል ያልተመላለስኩበት የለም። እዛው ሆስፒታል ውስጥ ሆኜ የጭንቀት መድኃኒት ወስድ ነበረ። መጣሁኝ የዛሬ 3 ወር ለመላኩ ለቅዱስ ሚካኤል መጥቼ ነገርኩትኝ። እርሱ ሚካኤል ስለቴን ሰማኝ። ልጄ ደግሞ የ9 ዓመት ልጅ አለችኝ እና ከዛ ከጭንቀት ተገላግያለሁ። ደጁ ከረገጥኩ በኋላ የው ለተከታታይ 3 ወር ጭንቀቱ ለቆኛል ነው የሚሉት። እልል ብላችሁ አመስግኑ። ጭንቀቱ የገዛ የ9 ዓመት ሕፃን ልጄን ነበረ አጥፊያት አጥፊያት ግዳያት ግዳያት የሚለኝ። አሁን ግን ድኛለሁ ነው የሚሉት። አመስግኑላቸው ነው። እኔ በአጋጣሚ ያው የዛሬ 15 ቀን የጉዞ ወረቀቱን አገኘሁኝና ነው የመጣሁት። በአጋጣሚ ከዛ በፊት ደግሞ ያው አብሬ ቆሞ የምታዩት ልጄ ታሞት ነበረ ማለት ነው እና ሌሊት ሁሉ ያስነሳ ሁሉ ያስፈላው ነበረ። እንዲሁም ደግሞ የሚጠራኝ ነገርም አለ ይለኝ ነበረ ማለት ነው እና እዚህ ቦታ ላይ መጣሁና ውስጥ ቤተ መቅደስ ገብቼ ቅዱስ ሚካኤል ሆይ የሰጠኸኝ አንተ ነህ፣ ያለኝም እሱ ብቻ ነው። በዓይኔ ምትክ እሱን ሰጠኸኝ። ስለምን እዚህ ፈተና ላይ ዳረከኝ? እውነት እንደዚህ አይነት በሽታ የምታደምልኝ ከሆነ አይደለም፣ ማይድንም ከሆነ እኔም የተሰቃየው እሱም ከሚማረር ረፍቱን ስጠኝ የዛሬ 15 ቀን ማለት ነው እና ይህንን ምልክት ደግሞ ካሳየኸኝ በ15ኛው ቀን መጥቼ እመሰክራለሁ። ለክብር መግለጫ ይሆን ዘንድም በቁጥር 12 ጧፍ አመጣለሁ ብዬ ነበር የተሳልኩት። በተጨማሪም ደግሞ ይህንን ቦታ እየመጣ የተቸገረ ሰው በማጣት በበሽታ በልጅ በተለይ በልዩ ልዩ ፈተና ውስጥ ያሉ ህዝበ ክርስቲያን መጥቶ እንዲፈወስበት በረከቱንም እንዲያገኝ ባገኘሁት አጋጣሚ ሁሉ እናገራለሁ ብዬ ነበር መጥቼ ተናግሬ የሄድኩት። እግዚአብሔር ይመስገን አልጠፎቶ የማሩን እምነት ወስጄ ሰጠሁት። ከሰጠሁት በኋላ ያው ከውስጡ የእንቁላል አስኳል የመሰለ ነገር ነው የወጣው። አሁንም አለ፣ ቀሪ ይኖራል። ምልክትን አሳየኝ ያልኩት ምልክቱን አሳይቶኛል። ከዚህ በበለጠ ደግሞ ውስጡ ያለውን ነገር ቅዱስ ሚካኤል በአማላጅነቱ ጠራርጎ እንደሚያወጣለትን ተስፋ አደርጋለሁ። በየወርም እንደ እግዚአብሔር ፈቃድ ደጅ እየመጣሁ በረከትን እየተቀበልኩ እንዳለሁ ብዬ ነው የተሳልኩት። እኔን የሰማ ስማችን የሚመስማል